ሀብታም የሚያደርግህ ኪስ ሳይሆን ጭንቅላት ነው። አንድ ጥያቄ ልጠይቃችሁ። ዛሬ 1 ሚሊዮን ብር በስጦታ ቢሰጣችሁ ምን ታደርጉታላችሁ? አዲስ ስልክ፣ መኪና ወይስ ልብስ? ብዙዎቻችሁ የምትገዙትን ነገር ነው የምታስቡት። ሀብታሞች ግን ይህንን ገንዘብ እንዴት ላባዛው ብለው ያስባሉ። ልዩነቱ ያለው የገንዘብ መጠን ላይ ሳይሆን ሳይኮሎጂ ላይ ነው። ዛሬ ድህነትን የሚጋብዙ 3 የአስተሳሰብ ስህተቶችንና ሀብታሞች የሚጠቀሙባቸውን 4 ሚስጥራዊ ህጎችን ነግራችኋለሁ። ይህ ቪዲዮ የገንዘብ አመለካከታችሁን ለዘላለም ይቀይረዋል። ድሆች ለገንዘብ ይሰራሉ፣ ሀብታሞች ግን ገንዘብ ለነሱ እንዲሰራ ያደርጋሉ። ድሆች ሰዎችን ለመማረክ እቃ ለመግዛት ይበደራሉ ወይም ሊያብሊቲ፣ ሀብታሞች ግን ገንዘብ የሚያመጣላቸውን ነገር ለመግዛት ይበደራሉ ወይም አሴት። ወጣቶች ዛሬ ያገኙትን ዛሬውኑ መጨረስ ይወዳሉ፣ ሀብታሞች ግን የዛሬውን ደስታ ለነገው ትልቅ ስኬት ሲሉ ፍላጎታቸውን የመግታት ዲሲፕሊን አላቸው። The psychology of money ቁልፍ ነጥቦች። አንደኛ፣ ሀብትና መታየት። ሀብትና መታየት ይለያያሉ። ሀብታም መሆን ማለት የምታሳየው ሳይሆን የተረፈህና ያስቀመጥከው ገንዘብ ነው። ብዙ ሰው ቆንጆ መኪና እየነዳ በዕዳ ተዘፍቆ ሊሆን ይችላል። እውነተኛ ሀብታም ግን ባንክ አካውንቱ ላይ እንጂ ልብሱ ላይ ሀብቱን አያሳይም። ሁለተኛ፣ የጊዜ ኃይል ወይም ኮምፓውንዲንግ ኢፌክት። በቀን 20 ብር መቆጠብ ለብዙ ሰው ትንሽ ናት። ነገር ግን በሳይኮሎጂና በሂሳብ ስሌት ይቺ ትንሽ ሳንቲም ለዓመታት ስትቀመጥ የምትፈጥረው ኃይል ተራራ ያክላል። ሀብታሞች ትንሽ የሚባል ገንዘብ የለም ብለው ያምናሉ። 3 ድህነትን የማሸነፊያ መፍትሄዎች። አንደኛ፣ የ50-30-20 ህግን ተጠቀም። 50% ለሚያስፈልጉ ነገሮች፣ ለምግብ ወጪ፣ ለኪራይና ለመሳሰሉት ተጠቀም። 30% ለምትፈልጋቸው ነገሮች፣ ልክ እንደ መዝናኛ ላሉ ነገሮች አውል። 20% ለኢንቨስትመንት እና ለቁጠባ ተጠቀም። መጀመሪያ ለራስ ክፈል ማለት ይህ ነው። አንድ የገቢ ምንጭ ብቻ መያዝ ለድህነት በጣም ቅርብ መሆን ነው። ቢያንስ 3 የገቢ ምንጮችን ለመፍጠር ሞክር። ልክ እንደ ሳይድ ሀስል፣ ኦንላይን ስራ፣ ቁጠባን አካትት። ኪስህ መሙላቱ አይቀርምና ከኪስ በፊት ጭንቅላትህን ሙላው። መጽሐፍ አንብብ፣ ኮርሶችን ውሰድ። ገንዘብ መጥፎ አይደለም፣ ገንዘብ ላለው ሰው መሳሪያ ነው። ዛሬውኑ አስተሳሰባችሁን ቀይሩ። ዛሬ ካገኛችሁት ገቢ ላይ 10% እንኳን ለወደፊት ማስቀመጥ ጀምሩ። ለመጨረሻ ጊዜ በገንዘብ ረገድ የሰራኸው ትልቁ ስህተት ምንድን ነው? በኮሜንት ተወያዩበት። ሁላችንም እንማርበታለን። ይህ ቪዲዮ የገንዘብ አመለካከታችሁን ከቀየረው ላይክ፣ የገንዘብ ነፃነትን ወይም ፋይናንሻል ፍሪደም ላይ አብረን ለመድረስ ሰብስክራይብ፣ ገንዘብን ለሚያባክነው ጓደኛ ደግሞ ሼር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ቻው።